ባለ 3 መኝታ ሁለተኛው ላይ በ7 ሚሊዮን 600 ሺህ ብር ጥድት ብሎ የተሰራ ቪክቶር በር እንደዚህ ስታንዳርዱን የጠበቀ በር የተገጠመለት በጣም ሌክቸር የሆነ ቤት ነው ይዤላችሁ የመጣው። አሁን ወደ ውስጥ ገብቼ እያንዳንዱ የማሳያችሁ ይላል። ከኔ ጋር ሆናችሁ ሙሉ ቪዲዮን ተከታተሉ። ተከተሉኝ። እዚህ ጋር ስንመጣ እንደምታዩት ሰፋ ያለ ሳሎን ያለው ጥድት ብሎ የተሰራ ሰፋ ያለ ሳሎን ያለው ሲሆን ወደ ውስጥ ገብቼ ደግሞ እያንዳንዱ መኝታ ቤቶችን የማሳያችሁ ይሆናል። መኝታ ቤቶች ጋር ስመጣ ማስተር ቤድሩሙን ሳሳያችሁ ማስተር ቤድሩሙ በጣም ሰፋ ያለና ጥድት ብሎ የተሰራ። ከዚህ በመቀጠል ደግሞ ወደ ሁለተኛው መኝታ ቤት እገባለሁ። ሁለተኛው መኝታ ቤት ጋር ስመጣም እንደምታዩት በጣም ሰፋ ያለ ሜትር ከ50 ጋር መያዝ የሚችል ቁም ሳጥን መያዝ የሚችል ሰፋ ያለ ኳሊቲውን የጠበቀ በር የተገጠመለት። እዚህ ጋር ስንመጣ ሶስተኛው መኝታ ቤት እናገኛለን። ሶስተኛው መኝታ ቤትም እንደምታዩት ሰፋ ያለ ጽድት ብሎ የተሰራ በ7 ሚሊዮን 600 ሺህ ብር እንዳያመልጣችሁ። አሁን እዚህ ጋር ሻወር ሽንት ቤቱ እናገኛለን። እዚህ ጋር ስንገባ የእጅ መታጠቢያ እንደምታዩት ሰራሚኩ እስከ ላይ የተሰራ ሙቅ ቀዝቃዛ የተገጠመለት ጽድት ያለ ሻወር ሽንት ቤቱ የሚያምር ብትተኙበት የሚያስተኛ በጣም የሚገርም ሆኖ የተሰራ። ከዚህ በመቀጠል ወደ ክችን ይያችሁ መገባ ይሆናል። ክችኑ ጋም ስመጣ እንደምታዩት በጣም የሚያምር ክችን ሰፋ ያለ ክችን ያለው ክችን ካቢኔት ከታችምና ከላይም ሰቅላችሁ በረጅሙ የምትገለገሉበት። ይህ ቤት የሚገኘው የት ነው ካላችሁ ኮየ ፈጨ ፕሮጀክት 16 ሁለተኛ ወለል ላይ 105 ካሬ። በዚህ በኩል ስንመጣ የጧት ፀሐይ የምታገኙበት ቆንጆ ባልከኒ ያለው ሰፋ ያለ ባልከኒ ቡና አፈልታችሁ ብትፈልጉ የምትዝናኑበት ባልከኒ ያለው ነው። ሳሎኑ በጣም ሰፋ ያለ ሳሎን ያለው ነው። ይህ ቤት የሚገኘው ኮየ ፈጨ ነው ብያችኋለሁ። ፕሮጀክት 16 ሁለተኛው ላይ 105 ካሬ ዲጂታል ካርታ ያዘ በ7 ሚሊዮን 600 ሺህ ብር የግላችሁ ማድረግ ትችላላችሁ። በ09 30 22 22 93 ብትደውሉ ታገኙናላችሁ። ሼር፣ ኮፕ ሊንክ፣ ፎሎ ማድረጋችሁ እንዳትረሱ። እናመሰግናለን።